መጽሐፍት ጋር ጳውሎስ የሚሰብከው ስብከት ማች ያደርጋል ወይስ አያደርግም ብሎ ነው ሲሰሙ የነበሩት። እና ከዛ በኋላ እነዚህ ልበሰፊው ስለሆኑ መጽሐፍትና ጳውሎስ የሚናገረውን ነገር እየተመራመሩ ሲሄዱ በብሉይ ኪዳን ሲነገር የነበረው ክርስቶስ አሁን እንደተገለጠ አወቁና ከዚህም የተነሳ አመኑ፣ የጳውሎስን ትምህርት አመኑ። ከዛ በሙሉ ልባቸው ተቀበሉት ይላል። አያችሁ፣ ዝም ብሎ አይደለም የተቀበሉት፣ አመክንዮአዊ በሆነ መንገድ ነው ወይስ አይደለም እያሉ አሜን ሃሌሉያ ጮ ምናምን እየተባሉ አይደለም የተባሉት። ይሄን ካላደረግን ደግሞ ደረቅ እንደሆነ ነው የሚቆጥሩ ሰዎች። አይደለም ነው ወይ እኔ የሚናገረው ወይንም የሚሰብከው ትምህርት ሲሰብካችሁ የመጽሐፉን ክፍል ይዤ ሲሰብካችሁ ጃፓን የሚናገረው የመጽሐፉ ክፍልና እሱ የሚናገረው ሐሳብ ልክ ነው ወይ አይደለም ብላችሁ ካልሰማችሁ ጥሩ አይደለም። ስለዚህ ይህን በማወቅ እንድንማር ጌታ ይፈልጋል። የእግዚአብሔር አምላካችን ስም የተባረከ ይሁን። አሜን። እስቲ መጽሐፍ ቅዱስ ራሱን በራሱ እንዴት እንደሚተረጉም ቀጥለን እንመለከታለን። እንዴት ራሱን በራሱ ይተረጉማል? ይኸውላችሁ፣ አንደኛ ሙሴን ይተረጉማል። ሙሴን ይተረጉማል ማለት ነው። ይህ ማለት በመጽሐፍ ቅዱሳችን በመጀመሪያ ላይ የሚገኙ በተለምዶ ሙሴ እንደጻፋቸው የሚነገርላቸው እና የሕግ መጽሐፍት ተብሎ የሚጠሩ 5ቱ የሙሴ መጽሐፍት እንኳን አንዱ ሌላውን ይተረጉማል። ለምሳሌ በዘፍጥረት መጽሐፍ ያሉ የፍጥረትና የእምነት አባቶች ታሪክ በዘጸአት መጽሐፍ በግልጽ ተተርጉሞ እናገኛለን። በዘፍጥረት መጽሐፍ ያሉ የፍጥረትና የእምነት አባቶች ታሪክ፣ የፍጥረት ታሪክ ማለት ከምዕራፍ 1 እስከ ምዕራፍ 11 ድረስ ያለው፣ የእምነት አባቶች ታሪክ ማለት ደግሞ ምዕራፍ 12 ጀምሮ ከአብርሃም ጥሪ ጀምሮ እስከ ምዕራፍ 50 ድረስ ያለው ክፍል ማለት ነው። ይሄ ታሪክ አንድ ላይ ተዳምሮ እግዚአብሔር በዚያ መጽሐፍ ውስጥ የእምነት አባቶችና የፍጥረታትን ታሪክ ደግሞ ወደ ተግባር ሲያመጣው ዘጸአት ላይ እንዴት እንደተረጎመው እናያለን። ስለዚህ እንደዚህ ይላል። የዘጸአት መጽሐፍ ከዘፍጥረት መጽሐፍ የቀጠለ መሆኑ እራሱ ይነግረናል። ዘጸአት መጽሐፍ ከዘፍጥረት መጽሐፍ የቀጠለ መሆኑ እራሱ ይነግረናል። እንዴት? ምዕራፍ ዘፍጥረት ማለት ዘጸአት ምዕራፍ 1 ቁጥር 1 እስከ 7 ላንብብላችሁ። እንደዚህ ይላል። ቤተሰቦቻቸውን ይዞ ከያዕቆብ ጋር ወደ ግብፅ የሄዱ የእስራኤል ልጆች ስሞች እነዚህ ናቸው። ሮቤል፣ ሲሞን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ቢንያም፣ ዳን፣ ንፍታሌም፣ ጋድ፣ አሴር። የያዕቆብ ዘር ጠቅላላ ብዛት 70 ሲሆን ዮሴፍ ግን ቀደም ብሎ በግብፅ ነበረ። ይሄን የት ላይ ነው የምናገኘው? ዮሴፍ በቀደም ብሎ በግብፅ ነበረ የሚለውን ቃል የት ላይ ነው የምናገኘው? ዘፍጥረት 37 በኋላ የዮሴፍን ታሪክ አናገኝም? እዛ ላይ ይገኛል። እነዚህ ደግሞ ሮቤል፣ ሲሞን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ቢንያም፣ ዳን፣ ንፍታሌም፣ ጋድና አሴር የሚባሉት ዘፍጥረት ምዕራፍ 49 ላይ አናገኛቸው አሉ። በጣም ጥሩ። ከዚህ በኋላ ዮሴፍና ወንድሞቹ ያ ትውልድ በሙሉ ሞቱ ይልና ያ ትውልድ ምን ሆኑ? ሞቱ። ወደ ግብፅ የገቡ ሞቱ ይልና ይሁን እንጂ እስራኤላውያን እየተዋለዱ በዙ። እንግዲህ ተመልከቱ። ይሄ በዙ እየተዋለዱ በዙ ታሪክ የት ላይ ነው ያለው ካላችሁ ዘፍጥረት ምዕራፍ 15 ቁጥር 13 እስከ ለበዙ ታሪክ እግዚአብሔር የተናገረው ማለት ነው። ዘፍጥረት ምዕራፍ 15 ቁጥር 13 እስከ 14 ላይ እናነባለን። ሁለቱን መጽሐፍ ይዤ ማለት ነው። እንደዚህ ይላል። አብርሃምንም አለው ዘሪ ለእርሱ ባልሆነች ምድር ስደተኛ እንዲሆኑ በእርግጥ ይወቅ ባሪያዎች አድርጎ 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዙአቸው ሕዝብ ላይ እኔ እፈርዳለሁ። ከዚያም በኋላ በብዙ ከብት ይወጣሉ ብሎ እግዚአብሔር ተናገረ። ይሄን ተስፋ ቃል እዚህ ጋር ያለውን ዘጸአት ምዕራፍ 1 ከቁጥር 1 ጀምራችሁ እስከ 7 ስታነቡ ያለውን ተስፋ ወይ እውነታ ወይ መሬት የወለደውን ታሪክ የምናገኘው በተስፋ ዘፍጥረት ምዕራፍ 15 ቁጥር 13 እስከ 14 ባለው ክፍል እግዚአብሔር ለአብርሃም ወደ ግብፅ እንደሚወርዱ ምን ብሏል? አስቀድሞ ተናግሮ ነበር። ትርጓሜውን የምናገኘው እዚህ ዘጸአት ላይ ስንደርስ ነው። ዘጸአት ላይ ምን ይላል? ከጊዜ በኋላ ዮሴፍና ወንድሞቹ ያም ትውልድ ሁሉ ሞቱ ይልና ይሁን እንጂ እስራኤላውያን እየተዋለዱ በዙ፣ ቁጥራቸውም እጅግ ከመጨመሩ የተነሳ የግብፅ ምድር ሞሏት ይላል።
የእርሱ ባልሆኑት ምድር ላይ እንደሚኖሩ እዚህ ጋር ተናግሯል። እዚህ ምድር ላይ መጥቶ ሞሉ። እንግዲህ ተመልከቱ። ከዚያ በግብፅም ስለ ዮሴፍ የማያውቅ አዲስ ንጉሥ ነገሰ እያለ ይቀጥላል። አያችሁ። ስለዚህ መጽሐፍ ቅዱሳችንን ስናጠና በእንዲህ አይነት መንገድ ራሱን በራሱ የሚተረጉም መጽሐፍ መሆኑ እንግዲህ የዘጸአት መጽሐፍ ከዘፍጥረት መጽሐፍ የቀጠለ ራሱ ይነግረናል ማለት ነው። ከዘፍጥረት የቀጠለ መጽሐፍ ነው። ስለዚህ የዘጸአት መጽሐፍ በዘፍጥረት ለአባቶች የተነገረው የተስፋ ቃል